ማታ 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም በዚህ መንገድ። እርግፍ አርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች፣ ለምን አላገባችም? 9 ወንድ ያወራ ጓደኛ አለ፣ ለምን አላገባም? ትዳር ከማን ነው? ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ላንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል፣ ዘግተህ በዛ ዞር በይልኝ በል፣ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉን ትሰጣለህ፣ ሆድ ይበልጣል ከሚበላው መብል፣ እባክህን የተባረከውን ስጠኝ በይ። ስሜትሽን ተቆጣጠሪ፣ ስሜትን ተቆጣጠር። መጽሐፍ ቅዱስ ራስን መግዛት ፍሬ ቢሶችና ዳተኞች ከመሆን ይጠብቃችኋል ይላል። ራስህን ግዛ፣ ራስን ከዝሙት ጠብቅ። ከዛ በኋላ ማን ይባርክልሃል? ከዛ በኋላ ደግሞ አንድ የመጨረሻ ነገር ልንገራችሁ። ያለኝ ይበቃኛል ማለት ተለማመዱ። እስኪ በሉ ያለኝ ይበቃኛል። 2 ዓሣ 5 እንጀራ ለደስታ የሚያስፈልገው ጥቂት ነገር ነው። በብዙ ነገር ፋብሪካ ካልተከልኩ ብላችሁ የምትጨነቁ ሰዎች በአንተ ፋብሪካ ሚስትን አታስደነግጣትም። ምንም ብታደርግላት የማትረካ ሚስት ከሰጠ ሀገሪቷን ብትገዛላት ተመስገን አትልም። በትንሹ በቃኝ የምትሏን እግዚአብሔር ይስጥ። በትንሹ በቃኝ ቢሎን እግዚአብሔር ይስጥሽ። ሴቶች እህቶቼ መልክና ቁመና ተውና ልብ ማየት ጀምሩ። ልብ ማየት ጀምሩ። ንብ ታምራለች፣ ታስጠላለች? ታምራለች። ንብ ምኗ ያምራል? ማሯ ያምራል አያምርም? ያምራል አያምርም? አዎ ከመልክ ላይ ተገላገሉ፣ ውረዱና ምን ላይ? ስብዕና ላይ። ከዛን አንድ የመጨረሻ ነገር ልንገራችሁ። እንደ ስነ ልቦና ባለሙያ አንድ በጣም የሚደንቅ ሚስጥር አለ። ሰዎች በትንሹ 2 ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባኋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። መጥፎውን ከኋላ አርጋ አንተ የምትፈልገውን በተለይ ረዘም ያለ እንደው ረዘም ስል በጣም ይቅርታ 10 ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል፣ እንኳንም ጸጉር አንገት ኖረው። የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። ወገኖቼ ፊት ያለውን ሳይሆን ልብ ያለውን እንደው ችላችሁ ኑሩ። ልታገቡ ያሰቡ ሰዎች ሐሳባችሁን እንዳትቀይሩ። ለምን መሰላችሁ? ይሄን ስላችሁ አትመርምሩ ማለት አይደለም። ሰው እናንተን ሲያገኝ የምትፈልጉትን ባህሪ ከፊት ለፊት ያደርጋል። እናንተም የማትፈልጉትን ባህሪ ከየት ያደርጋል? ከኋላ ያደርጋል። እናንተን ካገባችሁ በኋላ አልፎ ድንገት ከኋላ የነበረውን ባህሪ ወደ ፊት ለፊት ያመጣል። ስለዚህ ባለቤትሽ ተቀይሮ አይደለም፣ በፊትም የአውሬነት፣ የተቆጪነት፣ የተሳዳቢነት፣ የኃይለኝነት ነበረበት። ሚስት ዛሬ ተቀይራ ሳይሆን አንተን ስታገኝ ስምሽ ማን ነው? ወለተ ማርያም፣ እህተ ማርያም፣ ቀሚሷን መሬት ላይ የጎተተች በቃ ምን ይሄ ዓለም ከንቱ ነው። ወንድም ደግሞ ፈርዶበት ለስለስ ያለች ሴት ይወዳል። እህተ ማርያም ነኝ፣ ደህና ነህ ኮይ፣ ራስን ጠብቅ፣ እንዝናና፣ ደብረ ሊባኖስ እንሂድ፣ ደብረ ዘይት ምን ያደርጋል? ከዛ ወንድ ደግሞ እንዲህ ፊት ከሰጣችሁት ችግር የለበትም፣ በቃ ልቡ ትርትር ነው። አዎ ከዛ በኋላ ከዓመት በኋላ አንተም ማታቆን ያንን ባህሪ አንተም ብሎ ወንድ ከፊት ታመጣዋለች። ከዛ የት ትገባለህ? እግዚአብሔር ይማረን። መልኩን ወይን ቁመቱን አትይ፣ ምኑን ኢ ልቡን ኢ። ልብ ተመልከቱ ወገኖቼ። ነብዩ ሳሙኤል ሊቀባ የሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ ሊቀባው ሲል መልክና ቁመናት እግዚአብሔር የሚያየው ሰው እንደሚያየው አይደል። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? በማን ፊት? እንዳትጨነቁ። ባለቤቴ ወደደኝ ምናምን ቢወድም በቃ ባልሽ ሚስት በቃ ትኖራል። አትጨነቁ ብዙ። በእግዚአብሔር ፊት ለመወደድ ታገሉ ወገኖቼ። ባለቤትሽን ተይና በቃ በእግዚአብሔር ፊት ለመወደድ ሞገስ ለማግኘት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም፣ ገዳማዊ ህይወት የምትኖር ሴት አውቃለሁ። ጨዋ ስነ ስርዓት ያላት፣ ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት፣ ያለ መከሰስ መብት ያላት፣ ግን አንደገቷን ደፍታ እንደ ገዳማዊ። እንደዚህ አይነት ልብ እግዚአብሔር ይስጣቸው። የእውነት ያለ መከሰስ መብት ያላት ትልቅ ቦታ ላይ ያለች፣ ግን በትትና የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብለው የሚሰግዱ በጣም ትትና ያላቸው ስነ ስርዓት ያላቸው ወንዶች አሉ።
እግዚአብሔር የትህትና ልብ ይስጠን። አዎ ሊቀባ ሲል መልክና ቁመናት እኔ የወደድኩት ዳዊት በእግዚአብሔር ፊት የተወደደ በማን ፊት